ችግር የለም በቃ ቁጥር አመጣታለሁ አለና ከት ነው አመጣታለሁ አለኝና አብረው ባጃጅ ውስጥ ገቡና ሄዱ። ሲሄድ እያየሽ ነው? ሲሄድማ ከዛ ደወለልኝና አይ አንድ ላይ በር ላይ ነው እንደዚህ ነው። እሺ እዛ ጋር ሰው ጠይቆሽ ነበር? ደወለልኝና እንዳታስቢ እኔ ልጅቷ እኔ ጋር ናት ብሎ ሰይድ እንዲመጣ ነው እንጂና ላስታርቃችሁ ስለፈለኩ ነው እንጂ ሌላ ነገር አይደለም። ስሙ ምንም እንዳታስቢ እንዳትጨናነቂ አጎቷ ነኝ። ምንም የሚያሳስብ ነገር የለም። እኔ ጋር ናት ይሁን። እንደገና ደግሞ ታውቂያለሽ ባሌን ታውቂያለሽ ሰይድ የኦሼ ጓደኛ ነው አይደል? ባለቤቴን ታውቂያለሽ። ለዛ ስትይ አንቺ ፍቺ ከዛ ነው ወደ ቤት ገባለሁ በቃ እንዴ ስቃል ጥርስሽ እርጋፍ ሽንቶሽ ምን ልትሆኚ ንግስት ሱመያ ስራዋን ሰራች። እቺን ማን ነበረ የሀያትን ጓደኛ ሽንቷን ነው ያስለቀቀቻት ማለት ነው። ንግስት ሱመያ ያው ንግስትነቷን ከባሏ ከሰኢድ የወረሰች ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ። ለቻናሌ አዲስ ሆናችሁ ላይክ ሰብስክራይብ አድርጉ። ቤተሰብ ሆናችሁ ላይክ ሼር አድርሱ። እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ። ሁላችሁም አላህ ባላችሁበት ይጠብቃችሁ። ነገር የለም። ለምን አንጮሽም? ዛሬ ንግስት ሱመያን ይዤላችሁ መጥቻለሁ። ንግስት ሱመያ ጀግናዋ ሱመያ የተባለች የዘመኑ ጀግና ማለት ነው። ያው የተናገረችውን ነገር በተግባር የምትፈጽም ጀግና ናት ማለት ነው። ለኔ ጀግና ናት ማሻአላ። ያው አንዳንድ ጊዜ እስካሁን በነበረችበት ነገር ያው ጀግና ናት። ተመልካችም ብዙ አላት እና ፈምሳለችም። ያው በጀግንነቷ እየቀጠለች ነው ያለችው። በተግባር ሁሉንም ነገር እያሳየች ነው ያለችው። ያው አሁን ደግሞ ካሁን በኋላ ያለውን አላህ ነው የሚያውቀው። እንደኔ ያው እኛ ዩቲዩበሮች ተከታታዮች፣ እንደዚህ ኮመንተሮች፣ ዩቲዩበሮች አንደኛ ለራሳችን ቻናል ስንል ቆርጠን እንድናመጣ ምናምን የተለያዩ ነገራቶችን እያለን የሰው ቤት እናፈርሳለን፣ እናጋባለን፣ እናስታርቃለን፣ እናፈርሳለን ማለት ነው። ይሄ ዩቲዩበር ጸባይ ነው ማለት ነው። እና ያው በዚህ ተጠቅማለች ሱመያ፣ እንደዚሁም ደግሞ ዩቲዩበሮችም ተጠቅመዋሉ ማለት ነው። እና ካሁን በኋላ ያለው ደግሞ ያው ዩቲዩብ ቻናል እስከ አመት ወይም የተወሰነ ጊዜ ሞቅ ይላል፣ ከዛም በኋላ ይቀዘቅዛል ማለት ነው። ከዛም በኋላ ደግሞ ሁሉም ነገር ያልፋል፣ ሁሉም ነገር ይቀራል ማለት ነው። ስለዛ ጀግና እያልን ደግሞ አባት ከልጁ መነጠል፣ ባል ከሚስቱ መነጠል የለብንም ማለት ነው። ስለዛ ሁላችንም ወደ ራሳችን እኔ ቢሆን የሚለውን ነገር እናስብ። የሰው ልጅ ይጣላል፣ ይታረቃል፣ ብዙ ነገራቶች አሉ ማለት ነው። እና በዛ ነገር በክፍተቱ ሁሌም እየቀጠልን ጀግና እኔ እንትን እያለን መጓዝ የለብንም። ማስታረቅም ማጣላትም እንዳለ ሆኖ ማስታረቅም አለብን ዩቲዩበሮች ማለት ነው። በዚህ ነገር አስቡበት፣ አስታርቁ፣ ለማስታረቅም ሞክሩ እላለሁኝ። ሌላው ደግሞ ዛሬ ሱመያ ልጄን የሰኢድ ወንድም ልጄን ወሰደብኝ እያለች መታለች። ያው ሰሞኑን ጀግና እያልን የሰው አይን ደግሞ የኛ ጋር መጥፎ ነው። የሰው ልጅን የሰው አይን መጥፎ ነው። ዛሬ ትበላላችሁ ነገ ትበላላችሁ ማለት ነው። እና ያው እውነት አይመስለኝም። እዛ ላይ ቲክቶክ ላይም እየተለጠፈ አይቻለሁ። ሱመያ ውሸትሽ ነው አትዋሽ ምናምን እያሉ አሰምቻለሁኝ። ይሄ ነገር እውነትም ውሸትም ሊሆን ይችላል። ይሄን ነገር ደግሞ አያረጉትም። ከዚህ በፊትም ሰኢድ ተናግረዋል። እኔ ልጆችን አሳይኝ፣ ያለብኝን ችግር አሳውቅኝ፣ ለጠየቅሽኝ ጥያቄ ሙሉ መልስ ሰጥሻለሁኝ፣ ልጆችን አሳይኝ ነው የሚለው ማለት ነው። እና አምጥተሽ ራሱ ልጆችን እንካ ብለሽ ብትሰጪኝ እኔ ያለ እናታቸው ልጆችን ማሳደግ አልፈልግም፣ ልጆቹን አንቺው አሳድገው ብሎ ተደጋጋሚ በየጊዜው ሲያወራ እንሰማዋለን። ሰኢድ ደግሞ ማሻአላ ጀግና ባል ነው። ጀግና በጣም ጥሩ ሰው ባል ነው ማለት ነው። ሱመያ እንዳለችውም ብር አለው፣ ሀብት አለው፣ የፈለገውን ነገር ማድረግ ይችላል። አንድ ሴት ቀረና 4-5 ሴት ማሳደር 4 ሴት ማሳደር የሚችል አቅም አለው ብላ ተናግራለች ማለት ነው። እና እሱን እየቻለ ራሱ አይተነዋል። የተለያዩ ቦታዎች ለሱመያ ሲንከራተት ለልጆቹ መጽወት ሲከፍል ማለት ነው። እና
እንደዚህ አይነት ባል አላየንም እስካሁን ድረስ ማለት ነው። የተወሰነ ጊዜ 2 ወር 3 ወር እንደዚህ ሊያረግ ይችላል። አሁን ነው እንዴት አገባ እንዲሆነ ተብሎ ለሷ ቦታ ሰጥቶት ለምስቱ ቦታ ሰጥቶት ሳይሆን ለህሊናው ለሰው ብሎ የተወሰነ ጊዜ እንትን የሚል ባል ሊኖር ይችላል። ግን ይሄ ለቻናሉ ምን ታዋቂ ሰው ነው፣ ምንም የሚጎድለው ነገር የለም። ይሄን ህይወቱን መስዋዕት አድርጎ እንደምታዩት አማራ ክልል ላይ ጦርነት አለ በተለያየ ነገር ማለት ነውና ህይወቱን መስዋዕት አድርጎ ከሞትኩም ልሞት ከዳንኩም ልዳን ብሎ ህይወቱን መስዋዕት አድርጎ ሄዶ ሲንከራተት የእያንዳንዱን ቤት አንኳኩቶ የሱመያን አባት ጠርቶ የሱመያ ቤት ነው ብሎ እንትን ሲል ሲግላላ አፈርድሜ ሲበላ አይተናል። ያኔ እውነት እየመረረን እንውጣታለን እንጂ እውነት መናገር ምንድነው እውነቱን መናገር አግባብ ነው ለሰው ልጅ ማለት ነውና ይሄን ነገር ሲያደርግ አይተናል። ማንንም አያደርጉም እንደዚህ አይነት ነገር ማለት ነውና ልጆቼ ነገ አድጎ ይመጣሉ የት ይሄዳሉ ብሎ ቁጭ የሚል ወንድ ነው ያለው በየቦታው ማለት ነው። 4 5 ከዛ በላይ 7 8 ወልዶ ሚለያየት አለ ልጆቼ ብሎ ማይፈልግ ባል ነው ያለው በአሁኑ ጊዜ ማለት ነው። ባል ሳይሆን በግ ነው ያለው በየቦታውና ይሄ ልጅ ግን መስዋዕትነት ሲከፍል ብዙ ነገር ሲያደርግ አይተናል። የፈለግሽውን ነገር ጠይቅኝ ሀያትን ፍታ ካልሽኝ ፈታለሁኝ ያኔ ብዙ ነገሮችን ሲነገር ሰምተናል ማለት ነውና ይሄ ልጅ ጀግና ነው ወላሂ ለኔ ጀግና ነው ማለት ነውና ሁላችንም በቻልነው መጠን ማስታረቅ ነው ያለብን። ማስታረቅ እኔም ሴት ልጅ ነኝ አይደለ? እኔ ነገ ቢሆን እንዴት ሆናለሁኝ የሚለውን ሁላችንም ልባችን ላይ ማሳደር አለብን። ብቻ ያየነውን ብቻ አይደለም ለሰከንድ የሆነ ነገር አይተን የሆነ ነገር እንትን ኮሜንት ላይ ጽፈን መውጣት የለብንም። በቻልነው አቅም ማስታረቅ አለብን እላለሁኝ። ያው ተሰምነት ስላላችሁ ኮሜንተሮች እነሱ ደግሞ እናነባለን ኮሜንት ነው የሚሉት ማለት ነው። ስለዚህ ሁላችንም በቻልነው ያክል ጥሩ ነገር ማስተላለፍ አለብን እላለሁኝ። ሱመያ እስካሁን በነበረው ነገር ጥሩ ሄደሻል፣ ጥሩ ነው፣ ልክሽን አሳይተሻል፣ ሴትነትሽን ለሴት ተምሳሌት ሆነሻል። ካሁን በኋላ ደግሞ ያለውን ነገር ከባልሽ ብትታረቂ የልጆችሽ አባት ነው ያለውን ነገር ምንም ነገር ደግሞ እንትን ያደረገብሽ ነገር የለም። ቤት ሰርቶልሻል ምን ብለዋል እና ባለው ነገር ተስማምተሽ አንቺን በአንድ ቦታ አርፈሽ ብትቀመጪ ባይ ነኝ። የዛሬ መልእክቴ ይሄን ይመስላል በእነሱ በኩል። ልጅቷም ደግሞ አልጠፋችም እየተባለ ነው። ሌላው ደግሞ በዚሁ አጋጣሚ ዩቲዩብ ቻናል ተከታታዮች የመጀመሪያው ቻናሌ ተመቷል። የፋኖ ደጋፊ ነሽ በሚል ቻናሌን እንትን አድርጎብኛል ማለት ነው። ያው ትንሽ ቻንስ ነው ያለው ሊመለስ ላይ መለስልኝም ይችላል። ይሄ አዲስ ቻናል ነው የከፈትኩት። ሁላችሁም በተቻላችሁ መጠን ሰብስክራይብ፣ ላይክ፣ ሼር አድርጉልኝ፣ አበረታቱኝ ማለት ነው። ብዙ የለፋሁበት ብዙ አመታት ብዙ ወጪ ያወጣሁበት ቻናሌ ነው የተዘጋብኝ የተመታብኝ ማለት ነው። ስለዚህ በዚህ ደግሞ አበረታቱኝ ሁላችሁም። አላህ ይጠብቃችሁ፣ ሀገራችን ሰላም አላህ ያደርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።